ይህንን ባቡር ገዝቻለሁ እና በሙሉ ፍጥነት ወደዛ ጉድጓድ ምናስገባው ይሆናል። መኪና እንሰባብራለን፣ እናፈነዳለን፣ ትክክለኛ ዳይናማይቶች እና 10 ጄቶች መኪና ላይ እንገጥማለን እና ምርጡ ያበደ ሙከራሽ የሁሉ ጊዜ ለማሳየት እና ምን ጀምረው በዚህ የ100,000 ርችት ያለበት ቤት ነው። ቤታችሁ ላይ እንዳትሞክሩት። እዚህ ቤት ውስጥ ለመዝረፍ ይቻል እንደሆነ ለማየት እያንዳንዱ ልጆች ቤት ውስጥ አሻንጉሊት ይደብቃሉ። የኔ ውሃ ውስጥ ነው። ውሃና እሳት አይስማማም። የኔ ፍሪጅ ውስጥ ነው። ግባ ግባ። ይህንን ቤት እናፈንዳው። ተጠንቀቅ፣ ከነካኸው ቤቱ ይፈነዳል። እባክህ ያንተ ነው። ገንዳ ውስጥ፣ ፍሪጅ ውስጥ፣ ከማሽን ስር። ታሪክ ከበረንዳው እዛ ተቀምጧል። ይሄ ሙከራ በህይወታችሁ ካያችሁት ነገር ምርጥ ነገር ይሆናል። 5 4 3 2 1 አፈንዳው። ቤቱ ምን ሆነ? ማየት እንኳን አልቻልኩም። በፈጣሪ እነዛ አሻንጉሊቶች የሚተርፉ አይመስለኝም። ቤቱ ሙሉ ምሽቱን ነደደ ምንም እስኪቀር ድረስ እና እነዛ አሻንጉሊቶችም ቀጣይ ሙከራ አሁን ምናደርገው የጉተታ ነው። በዚህ ትክክለኛ ታንክና በእነዚህ 2 አውቶቡሶች የተሸነፈ ወደዚህ ጉድጓድ ውስጥ ይገባል። ታንኩ በጭራሽ አይሸነፍም። መሸነፋችን ነው። ኧረ አንሸነፍም። እንደሚታወቀው ሰዎች እነዚህ መኪና ውስጥ መሆን አይችሉም። ከተሸነፉ ወደዛ ጉድጓድ ውስጥ ገብተው ይሞታሉ። እና ይሄ ሪሞት ያንን ታንክ ይቆጣጠራል። ህገወጥ ይመስላል። 3 2 1 ጀምር። በሙሉ ኃይል እየነዳሁት ነው። አበቃላችሁ። አረ ተበላችሁ። ባሶቹ አበቃላቸው። በፈጣሪ በፈጣሪ ባሶቹ ሲጮሁ ሰማችሁ? ባሶቹ ለማየት ግርጌ ውስጥ እንወርዳለን። ወደ ታች ማየት ማቆም አለብኝ። አትንቀሳቀስ። አልተንቀሳቀስኩም። አሁን ጉድጓድ ውስጥ ነን። አረ ተመልከት። ለምንድነው አሸንፋለሁ ብለው ተጫወቱ? በዚህ ቪዲዮ ሌላ ባቡር እዚህ መጣና እና እዚህ ያርፋል። ከዛ በፊት ግን ይሄ 50,000 ብር ነው እና በ100,000ዎች TNT ተከቧል። እና ደግሞ ይሄ ዊል ነው። ሰላም ሰዎች። ያ ነገር አየኸው? እሱ 1% ፍንዳታ ነው ከነዚህ በአንተ ብር የከበቡት ውስጥ። እዚህ መቆማችን ኖርማል ነው። ደህና ትሆናለህ፣ ችግር የለውም። የኔ ክሬዲት ካርድ እንካ። የፈለከው ያህል አጥፋ። ይህንን $50,000 ለመጠበቅ የፈለከው ብትጠቀም አይገባኝም። ከነዚህ ብር ውስጥ የቀሩት ከነዚህ ፍንዳታ በኋላ ለራስ ተወስዳለህ። መልካም እድል። እሺ $50,000 ጠብቀው። ለመትረፍ እድል የሚኖረው አይመስለኝም። እሱ ያደረገው 12 ውሃ ኮንቴነር አመጣና በ20,000 ፓውንድ ውሃ ሞላቸው። በጣም ጨንቆኛል ጂሚ። TNTውን መጭነቅም አለበት እና ይህንን TNTውን ለመጠበቅ በቂ አይደለምና ግን እኛ ሌላ ሙከራ እንሞክራለን። ባለፈው ቪዲዮ ጄት መኪና ላይ ገጥመን ነበር። 8 አካባቢ መኪናዎች ዘለንም ነበር እና በዚህ ጊዜ ደግሞ 10 እናደርገዋለን እና 10 እጥፍ ለመዝለል እንደሆነ ለማየት በዚህ አድርጎ ነው የሚነሳው አይደለ? እና ሁሉም መዝለል አለበት። አረ ከመጀመሪያው ነው የሚጋጨው።